الله أكبر አመሻሹን በስራና በጾም የዋሉ ትውልደ ኢትዮጵያውያን የእስልምና እምነት ተከታዮች ቨርጂኒያ ወደሚገኘው አናንዴል ሁለተኛ ደረጃ ትምህርት ቤት ማቅናት ይዘዋል። አንዳንዶቹ ልዩን ምሽት ለመታደም ከሩቅ ግዛቶች የመጡ ናቸው። አብዱኑሩ መሐመድ ዛኪር ባላለው ከዳላስ ቴክሳስ ነው የመጣው። በጣም ደስ ይላል። የመጀመሪያው ነገር ሁሉም ሰው በየአቅጣጫው መጥቶ የተለያየ እንዲህ አይነት ነገር አብሮ የመመገብ አብሮ የመስገድ አብሮ ስነ ስርዓቱን የማካሄድ ነገር በጣም ትልቅ ነገር ነው። አዳራሹ የአብሮነቱን ምሽት ልዩ በሚያደርጉ ክንውኖች ተጋግለዋል። እጅጋየሁ ኃይሉና አጋሮቿ ልዩን ምሽት የተሳካለት እንዲሆን ለሳምንታት ሲዘጋጁ ቆይተዋል። የሚመጡትን እንግዳዎች እንዴት እንቀበላቸው እንዴት እናስተናግዳቸው የሚለውን ነገር በጣም በሰፊው ነው የምንወያይበት። ከዛ በኋላ ምን አይነት ነገር ዘንድሮ ብናቀርብ ጥሩ ነው አምና ምንድን ነበረ የትኛው ነገር ነው ጥሩ ያልሆነልን በአሁኑስ ምን ብናደርግ ጥሩ ነው የሚለውን ተነጋግረንበት የተሻለ ነገር ይዘን የመጣው እንዳለ አስደስተን ለመላክ ለመሸኘት ተደስቶ አላህን አመስግኖ ነገም ደግሞ በሚደረገው ነገር ላይ ሁሉ እንዲገኝልን በማሰብ ነው ይሄንን የምናዘጋጀው። የምንገኘው ፈርስት ሂጅራ ፋውንዴሽን ባዘጋጀው ዓመታዊው የምስጋናና የአንድነት ኢፍጣር ስነ ስርዓት ላይ ነው። ከስነ ስርዓቱ ዓላማዎች መካከል አንደኛውን ያስረዱን ዘንድ በፈርስት ሂጅራ ፋውንዴሽን ውስጥ ኢማም የሆኑትን መሐመድ አብዱል ቃድርን ጠየቅኳቸው። የሀገር ቤት ስሜትና እዚህ አሜሪካ ላይ ስትሆን ያለው የጾም ሁኔታ በጣም የተለያየ ነው እና ልክ እንደዚህ ተሰባስበ በመታፈጥርበት ሰዓት አንደኛ ይሄ እርስ በርስ ያለንም ትስስር እንደው ከሀገር የሚወጣን ወንድም እህቶች በሙሉ እንዳልኩ ስደት ላይ ብዙ ነገር የምታጣቸው ነገሮች አሉ ግን አገር ቤት ያጣናቸውን ስሜቶች አንደኛ እዚህ እንድናገኝ ያደርገናል። ሌላው እስላማዊ ስርዓቶችንም አብረን በጋራ እንተገብራለን እንፈጽማለን። ይህ ከተለያዩ ግዛቶች የመጡ ትውልደ ኢትዮጵያውያን የእስልምና እምነት ተከታዮች በጋራ ጾም የሚፈቱበት ማዕድ ከመጋራት በላይ የአብሮነትን ኃይል የሚያስታውሱበት ስለመሆኑ የነገሩን ደግሞ የፈርስት ሂጅራ ፋውንዴሽን የቦርድ ፕሬዚደንት ዶክተር ጀማል ያሲን ናቸው። ኃይል ያለው በመሰባሰብ ውስጥ ነው። ያንን የበለጠ እንድንጠናከር ያደርግልናል። ሸይጣንንም ሆነ ገፍላንም ሆነ ስንፍናን ሆነ ለማስወገድ መሰባሰባችን ጥሩ ነው። የአላህም ዘንድ ለመቃረብ መሰባሰባችን ጥሩ ነው። ዋናው ዓላማ ወደ አላህ መቃረብ ነው ኢንሻአላህ። በዛ ምክንያት ነው አገር ቤትም ሰብሰብ ብለን የምንሰራው ድጋፍ ካለ እንደዚህ መሰባሰባችን በጣም ጥሩ የሆነ ምቹ ሁኔታን ይፈጥራል። ሌላ ጊዜ መሰባሰብ ስንፈልግ መርዳት ስንፈልግ አገር ቤት ውስጥ ያለውን ሰው መድረስ ስንፈልግ ይሄ መሰባሰባችን ትልቅ መደላድል ይሆናል ማለት ነውና ብዙ ፋይዳው ብዙ ነው ለማለት ፈልጌ ነው። በዚህ ልዩ መርሃ ግብር ውስጥ በአስተባባሪነት ካገኘዋቸው መካከል አንዱ የሆኑት ዶክተር ቢላል እንድሪስ በበኩላቸው ምሽቱ የትውልደ ኢትዮጵያውያን እስልምና እምነት ተከታዮች ማህበረሰብ ለአዳጊዎችና ወጣቶች ተስፋ ማበብ በእጅጉ ጠቀሜታ ላላቸው ግንባታዎች ድጋፍ የሚያሰባስብበት እንደሆነም ያወሳሉ። አብሮነት ከማፍጠር ባሻገር ብዙ ነገሮቻችን የምንመካከርበት ለምሳሌ አሁን ዛሬ የተገናኘንበት ትልቁ ዓላማችን የፈንድራይዚንግ ኢቨንት አለ። እንደሚታወቀው አሁን በቅርቡ የተገዛ አዲስ ሴንተር አለን። አልহামዱሊላህ ረብል ዓለሚን በጣም ትልቅ ሴንተር ነው ኢስላሚክ ሴንተር። ያንን ሴንተር ለመክፈል ረብረብ ላይ ያለንበት ጊዜ ነው እና ሁሉም ያለውን አሟጦ በጣም ጀነረስ የሆነ ኮሚኒቲ ያለውን አሟጦ ነው እየሰጠ ያለው። ምክንያቱም ከዳ ነፃ ለማድረግና ይሄን ፕሮፐርቲ ባንዴ ነፃ አድርጎ ምንም አይነት እዳን አለማሰብ ስትራቴጂ ተይዞ ዛሬ የተገናኘንበት ይሄንን ሙቭ ለማድረግ ነው። ይሄንን ጉዳይ ለማስፈጸም ገንዘብ የማሰባሰብና አብሮ ተገናኝቶ በጣም አፍጥሮ ሽኩር አድርጎ በጣም ብዙ ነገሮችን አስተንትኖ የምናልፍበት ቀን ነው ማለት ነው። የረመዳን ጾም ሰሞን ድባብ ከትውልድ ሀገራቸው በብዙ ሺህ ማይሎች ርቀው ለሚገኙ ኢትዮጵያውያን ሙስሊሞች የማይዘነጉ ትዝታዎችን ቀስቃሽ ሰሞን ነው። ለዓመታት እንዲህ ያለውን መርሃ ግብር ካስተባበሩት መካከል አንዷ ለሆነችው የፈርስት ሂጅራ ፋውንዴሽን ቦርድ አባል ጀሚላ መብራቱ ዝግጅቱ ናፍቆትን በመጠኑም ቢሆን ማስታገሻ የማህበረሰቡንም ስኬት ማነሳሻ መሆናቸውን ጠቅሳለች። የራሱ የሆነ ስፒሪቹዋል ቤኔፊት አለው። ተሰባስበን ስናመልክና አብረን ስንመገብ ራሱ ከዛው ያሉ ኖስታልጂያዎች ምናምን አሉ ሀገር ስትመጣና ያንን ሁሉ ነገር ነው የሚያጠፋልና የመሰባሰቡ ብዙ ጥቅሞች አሉ። ከዛ አልፎ ደግሞ አመታዊ ፈንድሬዚንግ አለ። ይሄን ድርጅት ይሄ የምታየው ጠንካራ ኮሚኒቲ ነው እንግዲህ እዚህ ጋር ያደረሰው። እንደምታውቀው ከዚህ በፊት አንድ አመት ያልሞላው ሴንተር አለ ከተገዛ አይ ቲንክ መታሃል አይተዋል እና እሱ close to 3 million ያወጣንበት ነው። ግን በጣም በሚገርም ሁኔታ በአመት ውስጥ ነው ከ1 ሚሊዮን በታች ያወረደ ጀግና ኮሚኒቲ ያለበት። ሶ ይሄም መሰባሰብ አንደኛው የዚህ አይነት ፈንድሬዚንጎችን ተደርጎ ይሄንን ሴንተር ከዳ ነፃ የምናወጣበት
እሱም ሌላ በነፊት ነው። ፈርስት ሂጅራ ፋውንዴሽን ከ30 ዓመታት በላይ በዋሽንግተን ዲሲና አጎራባሽ ግዛቶች ለሚኖሩ እስልምና እምነት ተከታዮች ዘርፈ ብዙ አገልግሎትን ሲሰጥ የቆየ ተቋም ነው። እንዲህ ካሉት ልዩ ምሽቶች በተጨማሪ አቅም የከዳቸውን ድጋፍ የሚሹ ወገኖችን የመርሃ ግብሮቹ ትኩረት አድርጎ ሲንቀሳቀስ መቆየቱን ያስታወሱን ደግሞ ከልዩ የምስጋናና አንድነት ኢፍጣር ምሽት አስተባባሪዎች መካከል አንዱ አባስ ሁሴን ናቸው። በጣም ደስ የሚለው ዋና የፈርስት ሂጅራ ፋውንዴሽን ማህበረሰብ አካል መሆኔ በተለይ በጣም የታመሙ ወንድምና እህቶች አሉ፣ ስራ የሌላቸው ወንድምና እህቶች አሉ፣ በጣም ብዙ በህመም ምክንያት ስራ የማይሰሩ ወንድምና እህቶች አሉ እዚህ አካባቢ። ሁሉም የሃይማኖት ፐርስፔክቲቭ ማለት ነው፣ እስላም ክርስቲያን ሳይል እነዚህን ሰዎች በየጊዜው እየሄዱ መጠየቅና አንዳንድ ነገር ማድረግ፣ ዴይሊ ደግሞ ቤታቸው ማፍጠር የማይችሉ ወንደላጤም ሊሆኑ ይችላሉ፣ ከስራም አኳያ ወይንም ደግሞ ኩክ ማድረግም የማይችሉ በየመስጊዶቻችን በየቀኑ እያስፈጠርን ለመደረስ እየሞከርን ነው። የምሽቱ መርሃ ግብር ከመጠናቀቁ በፊት ተቋሙ እያስገነባ ለሚገኘው ማዕከል የሚሆን የገቢ ማሰባሰቢያ ዝግጅት ተከናውነዋል። ሃይማኖታዊ ስነ ስርዓቶች ተከናውነዋል። በእስልምና እምነት ቅዱስ የሆነውን የረመዳን ጾም ወር ዓላማ አስተዋሽ የአብሮነትና የርኅራኄ መልእክቶችም ተሰራጭተዋል። ለአሜሪካ ድምፅ ሀብታሙ ስዩም ቨርጂኒያ አናንዴል